ጦቢያ ግጥምን በጃዝ በመላው አውሮፓ የኪነ ጥበብ ዝግጅቱን ሊያቀርብ ነው። ድምፃዊ አስቻለው ፈጠነ የመጀመሪያ ኮንሰርቱን ሊያቀርብ ነው። ተወዳጇ ዳናይት መክብብ በራሷ ዩቲዩብ ቻናል ልትመጣ ነው። ድምፃዊ ጌዲዮን ዳንኤል አዲስ የሙዚቃ አልበም ሊለቅ ነው። የህይወት ትውስታዬ መጽሐፍ ተመረቀ። እነዚህን መረጃዎች በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። ጦቢያ ግጥምን በጃዝ በመላ አውሮፓ ከተሞች ልዩ ልዩ የኪነ ጥበብ ትዕይንቶችን ሊያቀርብ ነው። ላለፉት 13 ዓመታት በኪነ ጥበብ መድረክ ከፍተኛ እውቅናን ያተረፈው ጦቢያ ግጥምን በጃዝ ኢትዮ አውሮፓ የባህል የኪነ ጥበብና የህዝብ ግንኙነት በሚል መጠሪያ ልዩ ልዩ የኪነ ጥበብ ዝግጅቶችን ለማቅረብ እንዲያስችለው መሰረቱን በጀርመን ሀገር ካደረገው ሆፕ ፎር ኢትዮጵያ ፑፒልስ መንግስታዊ ያልሆነ ግብረሰናይ ድርጅት ጋር የመግባቢያ ስምምነት ተፈራርሟል። በስምምነቱ ሁለቱም ወገኖች የኢትዮጵያንና የአውሮፓን የባህል እንዲሁም የሥነ ጥበብ ግንኙነት ለማሳደግ ማለማቸውን የገለጹ ሲሆን ዓላማውም የኢትዮጵያንና የአውሮፓን የህዝብ ለህዝብ ግንኙነት ለማጠናከር እንደሆነ የድርጅቱ ዋና ስራ አስፈጻሚ ገልጸዋል። የጦቢያ ዋና ስራ አስኪያጅ ገጣሚ ምስራቅ ተረፈ እንደገለጹት ኢትዮጵያውያንና ትውልደ ኢትዮጵያውያን በመድረክ ዝግጅቱ ሲገኙ ከመዝናናት ባለፈ ለተቸገሩ ከፍተኛ አስተዋጽኦም እያደረጉ እንደሆነ እያሰቡ ዝግጅቱ እንዲታደሙ ጥሪ አቅርበዋል። የሆፕ ፎር ኢትዮጵያ ፑፒልስ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ዘውዱ ገዛይን በበኩላቸው በዚህ ስምምነት ዜጎች በእንደነዚህ ያሉ የመዝናኛ ሁነቶች ለሀገራቸውና ለህዝባቸው ድጋፍ እንዲያደርጉ ማስቻል ለድርጅቱ ዓላማ መሳካት ከፍተኛ ሚናን ይጫወታል ብለዋል። ይህ የመግባቢያ ስምምነት ሰነድ በሚዲያ አጋርነት አርትስ ቴሌቪዥን የሚሰራ ሲሆን ስምምነቱም በአርትስ ቢሮ ውስጥ ተፈጽሟል። የህይወት ትውስታዬ መጽሐፍ ተመረቀ። የኮሎኔል ይርማ መንግስቱ የህይወት ትውስታዬ መጽሐፍ የካቲት 28 ቀን 2017 ዓ.ም በሂልተን ሆቴል የተመረቀ ሲሆን በመርሃ ግብሩ ላይ ዶክተር በድሉ አቅጅራ፣ ደራሲ ገነት አየለና መጋቢ አዲስ ሸቱ ንግግር አድርገዋል። በተጨማሪም የሃርመኒክ ባንድ አባላት የቫዮሊን ጣዕመ ዜማ አሰምተዋል። ከመጽሐፉ ባሻገር የኮሎኔል ይልማ ታሪክ በ3 ሰዓት በድምፅ ዘጋቢ ፊልም ተሰርቶ በተወዳጅ ዩቲዩብ ላይ የሚጫን ሲሆን በዕለቱም የ29 ደቂቃ ዘጋቢ ፊልም በምረቃው ላይ እንደቀረበ ተገልጿል። የ92 ዓመቱ ኮሎኔል ይልማ ከልጅነት አንስቶ በሥራ ዓለም ያሳለፉትን አስገራሚ ህይወት በ368 ገጽ አቅርበውታል። በደርግ መንግስት አስተዳደር ወቅት በህዝብ ደህንነት መስሪያ ቤት በተለያዩ ኃላፊነት ቦታዎች ላይ በሰሩበት ጊዜ ሰዎች ያለ አግባብ እስር እንዳይደርስባቸው ብሎም ደህንነታቸው እንዲጠበቅ በማድረጋቸው ይመሰገኑ የነበሩት ኮሎኔል ይልማ መንግስቱ በመጽሐፋቸው ላይ ከፖሊስ ሰራዊት አባልነት ተነስተው ፖሊስ ጠቅላይ መምሪያ ድረስ ያሳለፉትን ረጅም የሥራና የግል ህይወት ተርከዋል። ድምፃዊ ጌዲዮን ዳንኤል አዲስ የሙዚቃ አልበም ሊለቅ ነው። ጌዲ በተራ ቅጽል ስሙ እስከ መሆን የደረሰ የመጀመሪያ ስራዎቹ አንዱና ከፍተኛ ዝናን የተቀናጀበት ሙዚቃ ነው። ከዘጠናዎቹ ተወዳጅ ድምፃውያን መካከል አንዱ የሆነው ጌዲዮን ዳንኤል ጌዲ በተራ ለአድማጭ ካቀረባቸው 3 የሙዚቃ አልበሞች በተጨማሪ በርካታ ነጠላ ዜማዎችን ሲያስኮመኩመን የቆየ ድንቅ ድምፃዊ ነው። አሁን ደግሞ የእኛ ሰው የተሰኘ 4ኛ አልበሙን ሊዞልን ሊመጣ ከፕሮዲውሰሩ አንጋፋው ናሆም ሪከርድስ ጋር ቀጠሮ ይዟል። ሰሞኑን በናሆም ሪከርድስ በኩል ይለቀቃል። ድምፃዊ አስቻለው ፈጠነ የመጀመሪያ ኮንሰርቱን ሊያቀርብ ነው። በተለየ የአዛዜም ስልቱ በሀገረሰባዊ የአካውን ብቃቱ የምናውቀው በእናትዋ ጎንደር የሙዚቃ አፍቃሪውን ልብ ከፍቶ የገባ በአስቻለ አልበሙ ብቃቱን አስመስክሮ አሞራው ካሞራን የመረቀን ድምፃዊ አስቻለው ፈጠነ የመጀመሪያ ኮንሰርቱን በእስራኤል በቅርብ ቀን ሊያቀርብ ነው። ተወዳጇ ዳናይት መክብብ በራሷ ዩቲዩብ ቻናል በአዲስ አቀራረብ ልትመጣ ነው። ዳናይት ሚዲያ ብላ የሰየመችው የዩቲዩብ ቻናሏ በአዲስ አቀራረብና ይዘት ዳናይት እንዲሁም የተለያዩ ፕሮግራሞችን በዩቲዩብ ቻናሏ ልትጀምር ነው። የመጀመሪያ እንግዳዋን በብዙዎች ዘንድ መነጋገሪያ የነበረውን አቤል መክብብን ይዛልን የካቲት 29 ቀን 2017 ዓ.ም ምሽት 12 ሰዓት ላይ ትቀርባለች። ዳናይት ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ተወዳጅ ፕሮግራሞችን ማግኘት ይችላሉ። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።